ወንዱ የት ነበረ ግን? ለምን ወንዱ አልተወገረም አላላቸው? ሳሪ በጣም ጥሩ ጥያቄ ነው ያነሳሽው። ይህንን መልስ ለመረዳት ግን ለምን ኢየሱስ ክርስቶስ ጋር ይችን ሴት ይዘው መጡ የሚለው ማወቅ በጣም አስፈላጊ። ያነሱት ሀሳብ መስቀለኛ ጥያቄ የምንለው ኢየሱስን ወጥመድ ውስጥ የሚከት ጥያቄ። አትገደልም ትገደልም ቢል ሁለቱም ከባድ መልስ ናቸው። ለምንድን ነው ብትሉኝ፣ አንደኛ ትገደል ቢል ማለት ኢየሱስ ክርስቶስ የሆነ ቅጽል ስም ነበረው። ያ ቅጽል ስም ምንድን ነው? የኃጢአተኞች ወዳጅ። እነዚህ ሃይማኖተኞች የገፏቸውን አመንዝሮች፣ ለምጻሞች ኢየሱስ ያስጠጋቸውና ያቀርባቸው ነበር። ስለዚህ ትገደል ቢል ኖ ሞር ይሄ ሰው ለኃጢአተኞች የሚራራ አይደለም፣ ከኛ የተሻለም አይደለም ሊያስብሉ። ሁለተኛ ደግሞ ሮማውያን እስራኤላውያንን ሰው የመግደል መብት አልሰጧቸውም። ስለዚህ ትገደል ቢል የሮማን ሕግ ይተላለፋል፣ ሮማውያንም አንቀው ሊይዙት ነው ማለት። ስለዚህ በእነዚህ ሁለት መልኩ ትገደል ቢል ችግር ውስጥ ይገባል። አትገደል ቢል ደግሞ የእግዚአብሔር ቃል ትገደል ስለሚል ይሄ ሰው የእግዚአብሔርን ቃል ተላልፏል፣ ቃሉን የማይጠብቅ የእግዚአብሔርን ሕግ የማይጠብቅ ነው እሱም ብሎ ሃይማኖት መሪ ብለው ሊያንቋሽሹት። ኢየሱስ ክርስቶስ ግን በራሳቸው ወጥመድ ራሳቸውን ያዛቸው። ለምን ብትሉኝ ዘዳግም 22 ሲናገር ሲያመነዝሩ የተያዙ ሰዎች ሴቷ ሳይሆን ሁለቱም እንዲሞቱ ነው ሕጉም ያዘ። እነዚህ ሰዎች ግን መርጠው ሴቷን ብቻ ይዘው መጡ። ምንድን ያጠፉት ዋና ኃጢአት ብትሉኝ እዚህ ጋር ወንዱን ይዘው አለመምጣታቸው ነው። ለእግዚአብሔር ሕግ የሚያስቡ የሚራሩ እንደሚቆጠቁጣቸው ይመስላሉ እንጂ ራሳቸው ሕግን እየጣሱ የሚኖሩ ሰዎች። ዋና ሕግ የመጣስ ማሳያቸው ደግሞ ወንዱን ይዘው አለመምጣታቸው ነው።